ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ፍቅር፣ በረከት፣ አንድነት ይሁን ለህዝባችን። አይገርምም? እኔ ስለገረመኝ ነው። አስባችሁ ታውቃላችሁ? ምን ያህል አበሻ በአውሮፓ አጠቃላይ አውሮፓ እንደሚኖር? ምን ያህሉስ ቤት እንዳለው ታውቃላችሁ? ምን ያህሉስ ቢዝነስ የአውሮፓን ያገኘውን እድል የተጠቀመበት ምን ያህል አበሻ ቢዝነስስ እንዳለው ታውቃላችሁ? አስባችሁ ታውቃላችሁ? እኔ የጉልሻቷ ልጅ የአልማዝ ልጅ ዮናስ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ቻናል የኢትዮጵያን ባህል፣ ወግ፣ እሴት፣ አንድነት፣ ማህበራዊ ኑሮ፣ ኢኮኖሚያዊ ሁሉንም ፍቅርና አንድነት የምናወጋበት በተለይ ደግሞ ከሁሉ በላይ የትላንት አባቶቻችን እናቶቻችንን ያስቀመጡልንን እሴት፣ እውነትና ፍቅር እያከበርን እያመሰገንን የምናወጋበት የተሻለ ነገር ደግሞ ለልጆቻችን ለማካፈል በተለይ ደግሞ ከኢትዮጵያ ውጪ ያለን ትናንትን የረሳን ሰዎች አናኖራችን ህይወት የሰጠችንን እድል በበጎ መጠቀም ላቃተን ሰዎች እንድናስተውል እንዲያረገን የምንናገርበት ሐሳባችንን የምናካፍልበት አንዳችን ከአንዳችን የምንተራረምበት በጎ ቻናል ነው ብዬ አምናለሁ። ሐሳቤን የምትወዱ ተከተሉኝ። ሐሳብ አስተያየት ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ የምኖረው በዩናይትድ ኪንግደም ነው። እዚህ ከመጣሁ በኋላ ያስተዋልኩትኝና ያየሁትኝ የኛ ኮሚኒቲ እና የሌላውን ኮሚኒቲ ኮምፔር ኤንድ ኮንትራስት ለማድረግ ሞክር ያለሁኝ እና የአኗኗራችን ላይፍ ስታይላችን በጣም ተቀይሯል። ምን አስተዋልኩኝ? ኢትዮጵያውያን ቤት የለንም፣ ቢዝነስ የለም። በጣም ጥቂት የተወሰኑ አሮኖ በምን እንደተነሱና ያንን ቢዝነስ እንዴት ሊከፍቱ እንደቻሉ ተመክሯቸውን ያካፈሉ ስለሌሉ ማቀው ነገር የለም። የተወሰኑ የሀበሻ ምግብ ቤቶች ካልሆነ በስተቀር ከዛ ውጪ ሀበሻ የሚገባው የሚሰራው የሚኖረው አሁን የሚያደርገው ኦፖርቹኒቲ የሚጠቀምበት ምንም አይነት ቢዝነስ አላየሁኝም እና ይሄን ያለው ነገር ግን ከተማው ላይ ከትንሽ እስከ ትልቅ ከተማ በዚህ በዩናይትድ በብሪታንያ የትኛውም ከተማ ላይ ስትሄዱ ከትንሽ ከትልቅ ከተማ ስትሄዱ የህንድ፣ የፓኪስታን፣ የአረቦች፣ የሌሎች አውሮፓውያኖች ሮሜኒያ፣ ፖላንድ ምናምን የተለያዩ ሁሉም እዚህ ሀገር የመጡ እንደኛ እንደ ስደተኛ ሆነው ስራ የሚሰሩ የመጡ ሰዎች ግን እቺ ሀገር የሰጠቻቸውን ኦፖርቹኒቲ ተጠቅመውበት ቢዝነስ ይሰራሉ፣ ራሳቸውን ያሳድጋሉ፣ እርስ በርስ ይተባበራሉ። ወደኛ ወደ ኢትዮጵያውያን ስንመጣ ግን ወይ እርስ በርስ አንተባበርም፣ ተባብረን በጋራ በመረዳዳት የሆነ ቢውልድ የምናደርገው ኦፖርቹኒቲውን የምንጠቀምበት ምንም አይነት እድል ሁኔታዎችም የሉንም። ይህ ትዝብት ዩቲዩብ ከፍቼ እንዳወራ እንድናገር ሐሳቤን እንዳካፍል አነሳስቶኛል። ምሳሌ ያለኝ በነገራችን ላይ አልቆጠርኩትም 100 ወይም ከዛ በላይ የሚሆን የጣሊያን ሰፈር ልጆች አላችሁ። ምናልባት ከዛ ቢበልጥ እንጂ አያንስም። የቂርቆስ ልጆችም በጣም ብዙ ልጆች አላችሁ። ስንቶቻችን ብዛታችንን የምንተዋወቅ ትላንት አብረን ያደግን ከህፃንነት ጀምሮ በዛ አቧራ ላይ አብረን የተጫወተን አብረን የተቸገረን ስንጣላ ስንፋቀር ሁሉን ነገር ስንሆን ትራፊውንም ምኑንም አብረን በልተን ያደግን ልጆችን ፈጣሪ በምክንያት መርጦ አንድ ላይ አድርጎናል። ይህንን አንድነት ይህንን አብሮነት ስንቶቻችን ለበጎ ነገር ተጠቅመንበታል? ስንቶቻችን አንዳችንን አብረተናል ወይ? ጠይቃለሁ። ትዝብታለኝ። ታዘብኩ እኮ መጣሁኝ እዚህ ሀገር። በጣም ይገርማል። ከመጣሁ 3 ዓመት ሆነኝ አሁን እንዳጋጣሚ ሆኖ። ትዝብቴ ግን ይሁላ የቂርቆስ ልጅ ይሁላ የጣሊያን ሰፈር ልጅ ሀበሻ የኔ ወንድሞች የኔ ታላላቆች የተማርኩባችሁ በጣም የምወዳችሁ ትዝብቴ የምትገናኙት ለልደት፣ ለክርስትና እንዲሁም ለሰርግ ብቻ ነው። በጣም በሚገርም ሁኔታ በእርግጥ አሁን የሰርግ ሬሾ ቀንሷል። ማስረጃ የለኝም፣ ስታቲስቲክስ አላቀረብኩም፣ ግን ያ ፐርሰናል ኢቫሉዌሽን ነውና ከዛ በዘለለ ግን ማህበራዊ ህይወት ምናምን የሚሉ ነገሮች ላይ ምንም እየተጠቀምን አይደለንም። እና አበሻ ፈሪ ነህ። ለምን ትፈራለህ? አይፎን ስልክ ለመያዝ በክሬዲት ታወጣለህ። መኪና በክሬዲት ለማውጣት ልትሰራ የምትችልበት ወደ ቢዝነስ የምትቀይረውን መኪና በክሬዲት ለማውጣት ትፈራለህ። ህይወትን የሚቀይር የነገ ላይፍን የሚያቀል ለልጆቼ ዋስትና የሚሆነውን የምትኖርበትን የካውንስል ቤት ለመግዛት ሞርጌጅ ለመግባት ትፈራለህ። ለምን? ኮሜርሻል ሎን ተበድረህ ቢዝነስ ሰርተህ የወደፊት ፋይናንሻል ስቴቢሊቲን ህይወትህን ለማቅለል የሚደረገው ነገር ትፈራለህ። ለምን? ከሁሉ በላይ በጣም የሚገርመው በዚህ አጋጣሚ እኔ ከሰፈሬ ልጆች ላይ ካሉት ውስጥ በጣም ብዙ ናቸው ያሉት፣ ግን የተወሰኑትን 10 ወይም 11 12 አላስታውስም አክቹሊ ያሉትን ዋትስአፕ ግሩፕ ከፈትኩኝና ስልካቸው ያለኝን ዋትስአፕ ግሩፕ ከፍቼ ጋይስ ያው ፋሚሊ የምትተዋወቅ በተለይ ሌስ ቢ ኦነስት ከትላንት ጀምሮ የምንተዋወቅና አዲስ እዚህ ሀገር ከመጣን በኋላ
የፈጠርነው ወንድማዊነት ይለያያል። ሶ ከዛ አንፃር የነበረ ስለሆነ ወደ ሆነ ነገር አጠንክሮ ለመሄድ ስለምንተዋወቅ በጣም ቀላል ነው፣ ሲምፕል ነው፣ ኢዚ ነው ብዬ ያንን ከማሰብ ነውና እና ዋትስአፕ ግሩፕ ፈጠርኩኝና ሀሳቡ ወይም አይዲያው የነበረው ምንድነው 10ም ሆነን 12 ለምሳሌ አንድ ሺህ ብር 10ችን 12ታችን ብናዋጣና ለአንድ ሰው ብንሰጠው እሱ ደግሞ ስራውን ሰርቶ 10,000 15,000 ኦር 20,000 እንደቻለው አጠራቅሞ ቢሆን እኛ ከሰጠነው 10 እና 12,000 ጋር ስንደምርበት 25,000 ወይም 30,000 ይሆንለታል። ሶ ያንን ብር ፕላስ ደምሮ ከስራው ጋር አያይዞ የሚኖርበትን ቤት በሞርጌጅ ቤት ቢገዛ ከዛ the next 2 months or 3 months ደግሞ እኔ ብገዛ የሚቀጥለውን እያለ እየቀጠለ እያለን ሁላችንም ሞርጌጅ ቤት ብንገዛ እዚህ ሀገር የማይፈልግ ደግሞ ከኢትዮጵያ ኢኮኖሚ ደግሞ እንድንካፈል ወደድንም ጠላንም ሀገራችን ነው፣ ሀገር ነው፣ ሀገር አይኮረፍም እና whatever it is ምንም ይሁን ምን ሰው ለልጆቻችን እሴት የሆነ ነገር ከማስቀረትም አንፃር ነው። እዚህ ሀገር የማትፈልጉ ደግሞ ኢትዮጵያ ላይ ሪል ስቴት በሆነች ነገር ይሄ ቅድመ ክፍያ የሆነ ነገር የሚለውን ነገር ሼር አድርገን የሆነ ሰው ክፈልና ከዛ በየወሩ ኮሚትመንት ይኖርሃል። በነገራችን ላይ ኮሚትመንት ከሌለ ስራ ራሱ ሲለን እናቆማለን፣ ከዛ ሲለን እንጀምራለን፣ ሲለን እናቆማለን። ያው ኦፖርቹኒቲ አለ። አሁን ያለውትን ስራ ነው አቁሜ ከፈለኩኝ ከዛ ሌላ ስራ አፕላይ አደርጋለሁ፣ አገኛለሁኝ። ኢትስ ቤዝድ ኦን ማይ ኢንትረስት ስለሆነ ኦፖርቹኒቲ ዌሬቨር አለ። ዞሮ ለመሸከም ነው፣ ሸክም ነው እየሰራንም ያለ ነው ራሱ ስለ ስራ ስለምንሰራው ስለምናምን ሌሎች ታሪኮቹ ራሱን ችለን ለየብቻ ደግሞ እንታዘባለን፣ እንመጣለን፣ እንወያያለን። እንድንነቃ እንድናስተውል ስለሚፈለግ ሁሉም ሀሳብ ላይ መተን ለማውራት እንሞክራለን። መተቸት አይደለም፣ ሀሳብ ነው የምናካፍለው። ሀሳብ እይታችንን ነው የምናሳየው። ወንድሜ ታላቄ አንተ ፍንዳታው ያራዳ ልጅ እየተረብኩህ አይደለም፣ እየገመትኩህም አይደለም። ግን እባክህ ትላንት ዛሬ አይደለም፣ ዛሬ ሌላ ዓለም ነው። ከዛሬው ጋር ፈጥነ ሂድ። ስማኝ፣ ታናሽ ልሆን እችላለሁ፣ ግን ስማኝ፣ ግዴለህም፣ አዳምጠኝ። ግሩፕ ፈጥሬ እንተባበር፣ አብረን እንሁን እንደዚህ ስልክ ስማ። እኔ ታናሽ ስላመጣሁት አትናቀው ሀሳቡን። ተባብረን አንድ ሆነን የተሻለ ነገር እንገንባ፣ የተሻለ ህይወታችንን እናኑር። መስሎ ሆኖ ፖለቲካ ጋይስ መስሎናል። ፖለቲካ ዘር ብሔር ምናምን እያለን እየኖርን ምናምን ስለ ሀገር ሚዲያ ስታወራ ምን ስትል ትከርማለህ? ሀዋት ያንተ ህይወትስ አንተ ምን ላይ ነው ያለው? እያንዳንዳችን ሀበሻ ምን ላይ ነው ያለው? ኑሮ አለን ወይ? ኑሮ አለን ወይ? ምንድነው እየኖርን ያለ ነው? በቃ ይሆነ ይሄ ሴፍ ዞን የሚባል ነገር አለ። በቃ እዚህ ሀገር አለሁኝ ስራም ሳልሰራ የሚያኖረኝ የቤት ኪራይ የሚከፍልልኝ ወይም ደግሞ ለኔም ተቆራጭ ማርጎ ምናምን የሚያኖረኝ አገር አለ ብሎ ስላሰብን ብቻ ሴፍ ዞን ነኝ ብሎ መኖር ይቻላል? ይሄ ነው ያንተ ህይወት? ይሄ ነው ያንተ ማህበራዊ ህይወት? ያደከው እንደዚህ ነው? አንተ እኮ ያደከው እኮ በእቁብ ነው። አንተ እኮ ያደከው በእድር ነው። እናቶቻችን ለቤታችን ጠረጴዛ የሚገዙት እኮ እቁብ ገብተው ነው ጠረጴዛ የሚገዙልን። ቴሌቪዥን በየቤቱ ሰው ቤት እየሄድን ስንቸገር ያየች እናት ያለቀሰች እናት እቁብ ገዝታ ነው ቴሌቪዥን የገዛችው። እሱን ከአመታት በኋላ ሶፋ የገዛችው። ማህበራዊነቱ፣ መስተጋብሩ፣ አንድነቱ ትላንትና ላይ የነበረው አሁን እዚህ ሀገር መጥተህ ሰልጠናል። ምንድን ነው የሰለጠንከው? ንገረኝ፣ ምንድን ነው የሰለጠንከው? መሰልጠን ማለት ህይወትን ማዘመን፣ ህይወትን መቀየር፣ የተሻለ ህይወት ትላንት ያለን በጎ ነገር ዛሬ ካለ ጥሩ ነገር ጋር ደምሮ አሻሽሎ የተሻለ ነገር ማድረግ ማለት ነው። አባኪያ ጠይቀሃለሁ፣ አልሄድኩበትም፣ ግን አንተ ስለሄድክበት እኔን ያመኛል። ያ ሁሉ የሊቢያ በረሃ ስታልፍ ወንድምህ በበረሃ አልቀረም? አንተ ተመርጠህ አልመጣህም? ታዲያ እዚህ መተህ ምን እያደረክ ነው? እግዚአብሔር ሲያተርፍ ለምክንያት አይደለም? አንተ ለወለድካቸው 1 እና 2 ልጆች ወይም 3 ልጅ ቤትህ ላይ ላለው እግዚአብሔር ባረኩህ ብሎ ያለውን የአካልህን አምሳያ የፍጥረት የህይወት ህግ ስለሆነ የተሰጠህ ለዛ ብቻ ነው የምትኖረው? ከበረሃ አትርፎ አምላክ ያመጣህ ለዛ ብቻ ነው ብለህ ነው የምታምነው? ለልጆችስ የምታስተላልፈው ድግስ መደገስ ምናምን ብቻ ነው? ነገስ ምን እንደሚፈጠር በምን ታውቃለህ? ምን ዋስትና አለን ወገን? ምን ዋስትና አለን? ይኸው ከትላንት ወዲያ ህንድና ፓኪስታን ጦርነት ጀመሩ፣ እየታኮሱ ነው። who knows next week ወይም ደግሞ ዛሬ ወር ዛሬ አመት who knows። እኛ ምንድነው ሴፍስት ዞን የሚባል ነገር የለም። ዓለም እየተቀየረች ነው። ሴፍ ዞን የሚባል ነገር የለም። ከፈጣሪ መታረቅ፣ ከፈጣሪ ጋር መሆን፣ ከቤተሰብ ከወንድሞች ከጓደኞች ከሁሉ ጋር ተሳስረ የሚለውጥህ ነገር ቢውልድ እያደረግን እየሰራን እንሂድ። እንዴ በጣም ነው እኮ የሚገርመኝ። በቤት ውስጥ ተቀምጠ የለህም፣ ስልክ ላይ ነህ። ልጅህ እየተጫወተ አንተ ስልክ ላይ ነህ። ተቀይረናል። ያ ሁሉ ማህበራዊ አንድነት ማህበራዊ መስተጋብራችን ጠፍቷል። የሰፈር ልጅ ወንድምህ አብሮ አደግህ እኔን የምፈልገኝ ድግስ ሲኖር ነው የልጅህን ክርስትና የልጅህን ልደት እንዳደምቅ
ለሰው እንትና የደገሰው ድግስ እንድትባል አዳራሽ ተከራይተህ የምትደግሰው ድግስ አዳራሽ ተከራይተህ ትላንት እንዴት እንዳለፍ ነው ተረስቶ። አንተ እኮ ያደግከው በልደት አይደለም በድግስ አይደለም በፍቅር እንጂ። እኛ ያደግነው በድግስ አይደለም በፍቅር ነው። ለልጆቻችን የምናስተምረው ያደግንበትን ሳይሆን አሁን ያለነውን ትላንት ረስተን ዛሬን እንዴት ንገረኝ። ለምን ምንድነው ልጆቻችን ላይ እኔ የሚያሳስበኝ እሱ ነው። እሺ እኛ ሲለፍብን እንደው ስለ ልጆቻችንም አሁን ነገሮችን ላለማብዛት ነው እንጂ ከፋክት ከሆኑ ከማስረጃዎችንም ምንም ይዘን በቀጣይ ባለሙያዎችንም እያያዝን ለመምጣት ሞክራለሁኝ እግዚአብሔር በፈቀደና በወደደ። የልጆች አስተዳደግ ጋር ራሱ ተያይዞ ያለው በጣም ብዙ ነገር ውስጥ ነው ያለ ነው። በጣም ብዙ ችግር የማይረባ አካሄድ እየሄድን የማይረባ አካሄድ። ሁሉም ልጆቻችን ቤት ከሚበሉት ምግብ ይልቅ ማክዶናልድ ወይም ሌላ ምግብ ቤት የሚበሉት ፋስት ፉድ የሚበሉት ነው የሚበልጠው። ምንድነው እያስተማርክ ያለው? ያገኘውን በልተ ያደክ ሰውዬ ልጅ ያገኘውን በልቶ ኃላፊነት እንዲኖርበት ነገ ሀገሬን እረዳለሁ ብሎ እንዲያስብ ከማድረግ የዘለለ ልጅህም እንዳንተ አንተ እኮ አሁን የተቀየርከው ትላንት አይደለም። ትላንትናማ እኮ ወዳጅ ነበርክ። ትላንትናማ ጫማህን ዩኒፎርም የከሳት ተማሪውን ለጠዋት ለጓደኛ ለወንድም አሁን እኮ እዚህ ያለህ አጠገብህ ዩኒፎርም አንተ የለበስከውን ከነላብህ አውልቀህ ተሰጣተህ ተቀያይረን እኮ የገባ ነው የኖርከው። እንደዛ ነው። ትላንት ራስ ወዳድነት የሚባል ነገር የለም። ጫማህን እኔ ቀጠሮ ካለብኝ አንተን ጫማ አርጌ ሄጄ እኮ ይመርብህ ብለህ ሱሪን አውልቀህ ሰተኸኝ ለብሼ ሄጄ አንተ እኮ ያ ነበርክ። አንቺ እኮ ያ ነበርሽ። ምን ሆነን ነው አሁን ያልኖርነውን እኛ ያልሆነውን ለልጆቻችን የምናስተላልፈው? ለምንድን ነው? እሺ ሞርጌጅ መግባት ክሬዲት መግባት ምናምን እንፍራ። ቢዝነስ ውስጥ መግባት አትፈልግ። ግን ሙስሊም ሁን ክርስቲያን ሁን የሆነ ማህበር ኖሮክ እዚህ የተዋወቅክም ይሁን ከኢትዮጵያ ጀምሮ ከሀገር ቤት ጀምሮ የምትተዋወቁ ሰዎች 10ም 5ም ሆኖ ስትሮንግ ፋሚሊ ኮሚኒቲ ቢልድ ማድረግ እንዴት ያቀተናል? በወር አንዴ በ15 በሁለት ወር አንዴ ወይ በ3 ወር አንዴ ከየትኛውም ሲቲ ብንኖር የምንገናኝ ኮሚኒቲ እየሰራ ልጆቻችን አክስቴ አጎቴ እያሉ እየተሳሰሩ ማህበር የሚያገናኝ የሚያሰባስብ ፍቅር የሚዘራ እንደዛ እየሰራን ልጆቻችን ለነገ ለሀገራቸው የሚያስቡ የሚረዱ የሚያስቡ ልጆች እንዲሆኑ ማድረግ እንዴት ያቀተናል? ሲንግል ማም የሆነች ልጅ ሲንግል ማም ሆና ምንም የላትም ልጇ ድግሴን እንዲህ ካልደገሽ እያለ ያስጨንቃል። እሷም ደግሞ ተበድራ ተለቀታ ተሰግሳለች። this is our life። እዚህ ያለነው እየኖርን ያለነው ይሄንን ነው። ህይወታችንን ብንቀይር ይሻላል ጋይስ። አስተውሉ። መማር የሆነ ነገር ራሳችንን ለመማር ለማሳደግ ለሆነ ነገር ለመሞከር ጥረት ማድረግ መተባበሩ ሁሉ ነገር ገደል ገብቷል። በዚህ አጋጣሚ እኔ ካናገርኳችሁ ወንድሞቼ ውስጥ ከማውቃችሁ ውስጥ አንድ ልጅ ነው የመለሰልኝ። ዋትስአፕ ግሩፕ ፈጥሬ እንደዚህ እንሁን እንዲንሁን ስል ሁሉም ጸጥ ብሎ አንድ ልጅ ብቻ ነው የመለሰልኝ። በዚህ አጋጣሚ ቀንዬ ላመሰግን እወዳለሁ። የኔ አባት ለመረዳዳት አንድ ለመሆን የሚፈቅድ ቅን ልብ ስላለህ እግዚአብሔር ያክብርልኝ። አመሰግናለሁ። ሶ ጋይስ በምንጠጣበት በምንዝናናበት በምንሄድበት ቦታ ሁሉ ጊዜያዊ ወሬ ከማውራት ያለፈ ጊዜያዊ ወንድማዊነት ከመሆን ያለፈ ህይወት እንዲኖረን ማሳሰብ እወዳለሁ። ደና ኮሚኒቲ እኮ የለንም። እኛ እኮ ብንጠነክር የኢትዮጵያን ኮሚኒቲ ስኩል መገንባት እንችላለን። ዊካን ምንም የሚከብድ ነገር አለ? ሰው ሲተባበር ነው። ብቻህን ስትሆን ምንም አታደርግም። ማንም ለማንም እኮ አያንስም። ማንም ለራሱ አያንስም። እኔ ካንተ ምንም አልፈልግም። ምንም አንተም የምትኖረው እኮ በመንግስት እርዳታ የምትኖር እኮ ሰው ነህ አንተ። ካንተ ማን ይፈልጋል ሰውን የምትሸሸው? ካንተ ምን ይፈልጋልና ነው ሰው የምትሸሸው? ኢትዮጵያ ያለን ሽሽ፣ እዚህ ሀገር ያለ ደግሞ ካንተ ምን ይፈልጋል? እዚህ ብመጣ ወንድሜ እንኳን ደህና መጣህ ብለህ ደስታ ሜሴጅ መላክ ያገደህ ምን ሆነህ ነው? ምን ነክቶን ነው? ለመተባበር አብሮ ለመሆን በቃ ግልኝነት በቃ እኔ እኖራለሁ ቤተሰቤን አስተዳድራለሁ ስላለኝ ቤቴ በቃ ከዛ ውጭ ህይወት ነው ወይ? ፋሚሊ ኮሚኒቲ ፍቅር አንድነት መተሳሰብ። እኛ እኮ የጎረቤት ልጆች ነን። የጎረቤት ልጆች እናቴ ጉሊት ትሸጣለች። ጉሊት ሸጣ ነው ያሳደገችኝ። እሷ ያልሸጠሽ ጊዜ ገነገነት ጋር እና አሊማ ጋር ሄጄ ያለውን አምባሻ ምን ቆርሼ ነው የምበላው ከሚቀጥለው ጉሊት። እንደዛ ነው ያደግኩት እኔ። አንተም እንደኔ ነው ያደግከው። ማን ምን የተለየ ህይወት አለ? አንድ አይደለን እንዴ? አሁን ምን ነክቶን ነው? እናስተውል። ብንጠቀምበት ኦፖርቹኒቲ this is land of opportunity ነው። ብንጠቀምበት ልጆቻችን ላይ እናስተውል። ከኛ የበለጠ ለልጆቻችን ይጠቅማል።
ለምሳሌ ብዙዎቻችን በሀበሻ የተለመደ ወሬ አለ፣ ልጆቻችን ኳስ ተጫዋች ይሆናል ብላ 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 ብላ። ግን ስንቶቻችን ልጆቻችን ኳስ ተጫዋች እንዲሆኑ ኳስ ተጫዋች ሊያረጋቸው የሚችለውን ጥረት እያደረግን ያለ ነው? ዝም ብለህ ፋስት ፉድ እያበላሃቸው ወፋም ልጅ እያደረካቸው እንዴት ነው ኳስ ተጫዋች የሚሆንልህ? ኳስ ተጫዋቹን ተው፣ ትምህርት፣ የልጆች መወፈር፣ ፋት ኦቢሲቲ ያለባቸው ህፃናቶች አይምሯቸው ኦቢሲቲ ከሌለባቸው ልጆች በስንት እጥፍ ያነሰ እንደሆነ ታውቃለህ? ትምህርት ላይ እንኳን ለማስተዋል ትምህርት ላይ አክቲቭ ለመሆን እንኳን ሌዚ እንደሚሆኑ ታውቃለህ? ይሄን አስተውለህ ታውቃለህ? ልጅህን ከአቅም ያለፈ የበዛ ማቀማጠል እያቀማጠልክ ሌስ ቢሆነስ ማን እንዴ። አንድ ስቶሪ እንደውም ሰምቼ ነበር ባለፈው። ልጅየው ምን አላት? ትምህርት ቤት የሚነግሩትን ነው እና ግዛልኝ ስትለው ምንድነው ግዛልኝ ስትለው ምን የለኝም ስትለው እንዴ የታለ የኔ ቤኔፊትስ የሚሰጥሽ መንግስት የሚሰጥሽ ነው ያላት። ልጆቻችንን ዲሲፕሊን እንጂ ልናስተምራቸው የምንችለው ዲሲፕሊንና ፍቅር፣ ማንነት፣ ከምንም በላይ ፕራውድ የሚያደርጉበት ማንነት፣ ኢትዮጵያዊ ሀበሻ ማንነት፣ ኩሩ ህዝብ ነን። ወደድክም ጠላህም አንተ አሁን በዘር እንትን ብለህ ፖለቲካ መስሎ የሆነ ነገር አድርገህ ስለ ሀገር ለልጅ ላታወራ ትችላለህ። ሁሉም ልጆቻችን በእንግሊዘኛ ነው አፍ የሚፈቱት። በጣም የሚገርም ነገር አይገርምም? በእንግሊዘኛ ነው አፍ የሚፈቱት። ያማል፣ በጣም ያማል። በጣም ነው የሚያማው። ስንት ልጆች አሉ ከሀበሻ የተወለዱ ልጆች ሆነው አውሮፓ ላይ ወይም በውጭ ሀገር ሆነው ከአሜሪካ ብዙ ልጆች ሰምቻለሁ ሚዲያ ላይ ልደቴ ለኔ ከሚከበርልኝ ኢትዮጵያ ያለ እንደዚህ ለልጆች ደብተር ይገዛላቸው የሚሉ አሉ። እኛስ አውሮፓስ እንደው አንድ ልጅ እንደዛ የሚል ልጅ ለማሳደግ ጥረት አናደርግም? ልደት አይከበር ወይም የሆነ ነገር አይደረጋል እያልኩኝ አይደለም፣ ግን የሆነ እንደው ኬክ አድርገን የሆነ ማስታወሻ ካደረግንላቸው ስጦታ ከሰጠናቸው አይበቃም ወይ? ከዛ ይልቅ በልደቱ ቀን እሱ ልደታቸው ማይከበርላቸው እናት አባት ያጡ ልጆች አሉ ብሎ አስበው ላይክ ለአንድ አመት ይሁን ኤኒ ኮይን ራሱ እንኳን ካለ ይሄ ቀመጥ እያለ ሴቭ እንዲያደርግ አስተምረ ነው። ልክ ልደቱ በመጣ ጊዜ ልደቱን ማክበሪያ የሚሆነው ነገር ኢትዮጵያ ላይ ላሉ ትምህርት ቤት ልጆች ምናምን ቢሰጥ ማስተማር ሲገባን ብቻ ከባድ ነው። ማስረጃ ልስጥ። በዩናይትድ ኪንግደም ከ2021 እስከ 2023 ባለው ሂደት ውስጥ ሞርጌጅ ገብተው ቤት አሁን ያደረጉ ሰዎች ፐርሰንቴጅ በኢትኒሲቲ በፖፑሌሽናቸው ለማየት እንሞክር። አሁን እዚህ ጋር የገቨርንመንት ዳታ ነው ማየው ላይ 68% ኤሺያኖች ናቸው የያዙት። 68% ኤሺያን ሞርጌጅ ገብተው ቤት የራሳቸው ኦውን ሃውስ ኦውን አድርገዋል። ለዛ ነው ፕራይቬት ሬንትም ምናምን ስታይ ሁሉም ቦታ የሚያከራዩ ቤቶች ምናምን ያሉት የህንድ ፓኪስታን አረቦች ይበዙት። ለዛ ነው የኔና ያንተው መደብ ብላክ ካሪቢያን ወይም አፍሪካን አጠቃላይ ብላክ የምንለው ብላክ ተብለን የምንጠራው 14% ነው። ዜሮ ነው ማለት ነው። ስለዚህ ከኢኮኖሚው እድል ከሰጠችን ኦፖርቹኒቲ እየተጠቀምን አይደለም ማለት ነው። ሶ እንንቃ፣ እናስተውል፣ ወደ ስራ አንድነታችንን ይሄ ድግስም ምንም ስንገናኝ ያለውን ነገር ወደ ህብረት ወደ በጎ ነገር እንለውጠው ስል እጠይቃለሁኝ። መልእክቴን ለማስተላለፍ ወዳለሁ። ብትወዱና ብትፈቅዱ ለዚህ ቻናል ሀሳብ አስተያየት ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁኝ ደግሞ አመሰግናለሁ። ክብረት ይስጥልኝ። ሀገራችን ኢትዮጵያን ሰላም ያደርግልን።